ኢትዮጵያና ኤርትራ ወደ ጦርነት እየተንደረደሩም ይመስላል። አሁን ኩርፊያ መጥቷል፣ መወራጨትም አለ አሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ብርሃኑ ጁላ እንዲህ ሲሉ ተደምጠዋል። እስኪ እናዳምጣቸው። ኤርትራ ሳይቀር ጋብዘናል፣ አብረን እንስራ ብለናል፣ ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙ ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል። መወራጨት ለመተባበር አሉ ብዙዎችን ጋብዘናል፣ ኤርትራውን ሳይቀር ጋብዘናል፣ አብረን እንስራም ብለናል፣ ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታትም ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድትገባ ኤርትራውያንም የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ፣ ኢትዮጵያም ከኤርትራ እንዲጠቀሙ በጣም ሰፊ ስራ ተሰርቷል፣ ተለፍቷል ይላሉ ጀነራሉ። በጣም ባልተለመደ መንገድ ኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄዷል፣ ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለግኩ ላድርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ ተጠቃሚነት በእኩልነት ነው የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ግን ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያው መጥቷል፣ መወራጨትም አለ። ነገር ግን እስከ መቼ የሚለው የጀነራሉ ንግግር እዛ ማዶ ሌላ ትኩሳት እየጫረ ይመስላል።